ሰላም እንዴት ናችሁ? የነጸብራቅ ሊደርሺፕ ኮንፈረንስ 2025 ፕሮግራም ሬጅስትሬሽን ፎርም አብረን እንሞላለን። የመጀመሪያውን ገጽ ስትከፍቱት የኢቨንቱን ዲቴል ወይም ደግሞ ኢቨንቱ መቼ እንደሚሆን ቦታው፣ ቀኑን ይገልጽልናል። እሱን ካየን በኋላ ፐርሰናል ኢንፎርሜሽናችንን ነው የምንሞላው። አብረን እንሙላ። የመጀመሪያው ላይ ሙሉ ስማችንን ከነ አያታችን አብረን ስንሞላ የኔ ቀጣይ ላይ ደግሞ ጾታ ነው ጀንደር ሜል ኦር ፊሜል የሚለውን ክሊክ ካደረግን በኋላ እድሜያችንን እናስቀምጣለን። ከእድሜ በኋላ ደግሞ ናሽናሊቲያችንን ኢትዮጵያን፣ ከዛ ደግሞ የምንሰራበትን ኦርጋናይዜሽን ወይም ድርጅት እሱን ካሰፈርን በኋላ ቀጣይ ላይ ፖዚሽን ኦር የምንሰራበትን ፖዚሽን ታይትል እናስቀምጣለን ማለት ነው። የመጀመሪያው ፐርሰናል ኢንፎርሜሽን ገጽ ይሄን ይመስላል። ወደ ቀጣዩ ደግሞ እንሄዳለን። ሁለተኛው ሴክሽን ላይ ኮንታክት ኢንፎርሜሽናችንን ነው የምናስቀምጠው። አብረን እናስቀምጥ። የመጀመሪያው ላይ ኢሜል አድሬሳችንን እናስቀምጣለን። አስቀጥለንም ፎን ነምበራችንን፣ ስልክ ቁጥር፣ ከዛ ደግሞ ያለንበትን ሪጅን ኦር ሲቲ እናስቀምጣለን ማለት ነው። እሱን ክሊክ ካደረግን በኋላ ሴክሽን 2 ይሄን ይመስላል። ኮንታክት ኢንፎርሜሽናችንን አስገባን ማለት ነው። ሴክሽን 3 ላይ ደግሞ እንደምንመለከተው አቴንዳንስ እና ኮሚትመንት ይኖራል ማለት ነው። አብረን እንሙላው። አቴንዳንስ እና ኮሚትመንት ላይ ሁለቱ አማራጮች ምንድን ነው የሚሉት? yes I confirm my commitment to attend all session over 3 days። ይህም ማለት ሶስቱንም ቀን ሙሉ በሙሉ አቴንድ አደርጋለሁ የሚለው ማረጋገጫ እንሰጣለን። ሁለተኛው ደግሞ no I am unable to commit full attendance ወይም ደግሞ ሶስቱንም ቀን ኮሚት አድርጌ መገኘት አልችልም የሚለውን ነው yes ብለን እንሞላዋለን። አራተኛው ሴክሽናችን ደግሞ የሚሆነው ስለ አኮሞዴሽን ነው። አኮሞዴሽናችን ላይ ደግሞ do you have any disabilities or accessibility needed we should be aware of የሚለውን ደግሞ ዲሳቢሊቲ ወይም ደግሞ ሄልፕ የሚያስፈልግ ከሆነ yes የሚለውን I have disability የሚለውን ክሊክ እናደርጋለን። አይ ከሆነ ደግሞ no I don't have any disabilities የሚለውን እነካለን ማለት ነው። yes ብለን ካልን ደግሞ ከስር ላይ ስፔሲፊኬሽን ስለሚጠይቀን ምን አይነት ዲሳቢሊቲ እና ምን አይነት ሄልፕ እንደሚያስፈልገን እናስቀምጣለን ማለት ነው። ኖ ካልን ደግሞ እናልፈዋለን። የቲሸርት ሳይዝ ጋር ስንመጣ ቲሸርቶቻችን የሚሰጧችሁ በኢቨንቱ ጊዜ ሲሆን ሳይዛችንን እዚህ ጋር እንመርጣለን። ኤክስትራ ላርጅ፣ ላርጅ የሚለው የኔ ላርጅ ስለሆነ ላርጅ እንላለን። ይህን ይመስላል። ሴክሽን 5 ደግሞ ስለ ኮንፈረንስ ፓርቲሲፔሽን ነው የሚሆነው። ሌቭል ኦፍ ኤክስፒሪየንሳችንን እዚህ ጋር እናሰፋለን። ቢጊነር ነን ወይስ ኢንተርሚዲየት ወይስ ኤክስፒሪየንስድ? እሱን ካስቀመጥን በኋላ what is your motivation to attend this conference? ነጸብራቅ ሊደርሺፕ ኮንፈረንስ ላይ ለመሳተፍ ሞቲቬሽናችን ምን እንደሆነ ባጭሩ እዚህ ጋር እናስቀምጣለን ማለት ነው። በቀጣዩ ላይ ደግሞ how do you plan to apply the insight gained? እኛ ጋር የምታገኙትን ፕራክቲስ እንዴት እንደምታደርጉ በመጣችሁበት ኮሚኒቲ እና በመጣችሁበት ስራ ላይ ህይወታችሁ ላይ እንዴት ነው ኤክሰርሳይዝ ልታደርጉ ያሰባችሁት የሚለውን ነው የምንገልጸው። ኤክስፔክቴሽናችሁን እዚህ ጋር እናስቀምጣለን ማለት ነው። አሪፍ። እሱን ካለፍን በኋላ describe a recent leadership or community service initiative you were involved። ከነጸብራቅ ሊደርሺፕ ኮንፈረንስ በፊት ወይም ደግሞ አሁን ከምናካሄደው ኮንፈረንስ በፊት ምንም አይነት ኮንፈረንስ እና ይህንን የመሰለ ትሬኒንጎች ከተሳተፋችሁ እሱን የትና መች እንደተሳተፋችሁ በአጭሩ ትገልጹልናላችሁ ማለት ነው። ይህንን ሴክሽን ካለፍን በኋላ ኤሪያ ኦፍ ሊደርሺፕ፣ ይሄም ማለት ነው ከዚህ በፊት ኤክሰርሳይዝ ያደረጋችሁ ሊደርሺፓችሁን ኤክሰርሳይዝ ያደረጋችሁበትን ኤሪያ የምትገልጹበት ቦታ ማለት ነው። ኤክስኪዩቲቭ ሊደር ከሆናችሁ፣ ያንግ ሊደር ከሆናችሁ፣ ሚዲያ ሊደር ከሆናችሁ ያንግ ሊደር ብዬ እንሞላዋለሁ። ሴክሽን 5 ይህን ይመስላል። አሁን ደግሞ ወደ ሴክሽን 6 እንሄዳለን። ሴክሽን 6 የሚያወራው ስለ ሚዲያ ኮንሰንት እና ዳታ ፖሊሲ ነው። ሚዲያ ኮንሰንት ማለት ምን ማለት ነው? የፎቶ የመነሳት እና ቪዲዮ የመነሳት ፍቃድ እየሰጠን ነው ማለት ነው። እዚህ ጋር I consent to being photographed and recorded የሚለውን ከነካም በኋላ ዳታ ሼርድ ማለት ደግሞ ዳታችንን ወይም ደግሞ በሊደርሺፕ ኮንፈረንሱ በሚካሄደው ስነ ስርዓት ላይ ምንም አይነት ዳታ ሼር በምናደርግ ሰዓት ኮንሰንት እየሰጠን ነው ማለት ነው። መጨረሻው ላይ ደግሞ አፕሎድ እናደርጋለን። ፎቶዎቻችን ምንድነው የሚሆኑት? ባጆቻችን ላይ የሚደረጉ ፎቶዎች ማለት ነው። እሱን አፕሎድ ካደረግን በኋላ ኔክስት እንለዋለን። ከመጨረሻው በፊት ያለው ፔጅ ደግሞ የዲክላሬሽን ፔጅ ሴክሽን 7 ሲሆን ይህም ማለት ነው ሙሉ ስማችንን በመጻፍ
ምን እናደርጋለን? ኮንፈርም እናደርጋለን የሰጠነው ኢንፎርሜሽን ትክክለኛ እንደሆነና ከዚህ በፊት ያስቀመጥናቸው ፋይሎች ሙሉ በሙሉ ትክክለኛ እንደሆኑ የምንሰጣቸው ዲክላሬሽኖች ናቸው ማለት ነው። እዚህ ጋር ስሜን ጽፋለሁኝ። ፋይናሊ በመጨረሻ ሴክሽን ደርሰናል። ሴክሽን 8 ላይ ደግሞ የሚታየው ምንድነው? ሊንኩ ወደ ቴሌግራም ቻናል ይወስዳቸዋል። ይህ የቴሌግራም ቻናል ኢንፎርሜሽን ይለቀቅበታል። ፓርቲሲፓንቶች፣ ተሳታፊዎች ሙሉ እዛ የገባችሁ ኢንፎርሜሽን ሲለቀቅ ትመለከታላችሁ ማለት ነው። እናመሰግናለን።